እና ስራው እንደዚህ በትንሽ መጀመር የሚቻል ነው። በጣም ጠንካራ የሚያደርጋችሁ ነው። ዞሮ ዞሮ ንግድ ነው፣ በረካ አለው ብያችኋለሁ። በጣም የምታድጉበት የምትለወጡበት ስራ ነው። አሪፍ ስራ ነው። እኔ በጣም ያለኝን ህይወት ቀይሮልኛል። አሁን አልሐምዱሊላህ ረብል ዓለሚን በጣም ገንዘብ ነው። የቱርኮቹ አዲስ አበባ ሆናችሁ መስራት የምትፈልጉ እንግዲህ ከቱርኮቹ ጋር መስራት ስትፈልጉ ምንም አይነት ንግድ ፍቃድና ምንም አይነት ግብር አትጠየቁም። እያንዳንዱ እንድትማሩበት ማለት ነው። ማንም አረብ ሀገር ያለች ነገ ምን ልስራ ብላ እንድትጨነቅ አልፈልግም። ነጋዴ መሆን ትችልሽ። ነጋዴ ደግሞ የተሳካ ስራ። መርካቶ ማን ነጋዴ ነው የሚሸጠው? የትኛው ነጋዴ? እኔ ያለሁላችሁ፣ እኔ ልነግራችሁ ይችላል። እያንዳንዱ የሚሸጠውን እቃ የት ቦታ እንደሚሸጥ ያሳያችሁ እኔ ፈቃደኛ ነኝ። ደስታ ሀገር በጣም ያተረፍኩበት ሀገር፣ በጣም ደስታ የተሰማኝ ሀገር ሚዛን ነው። ከዚህ አጋጣሚ ያልነገርኳችሁ የረሳሁት ነገር ጅማ ፍሬሽ ስለሆንኩኝ ስለማላቅ ቀድሜ ነበር የደረስኩት። ቀድሜ በመድረሴ የሆቴል የምግብ ምናምን ሳወጣ የተወሰነ ቅመም አዘጋጅቼበታለሁ ብያችሁ ከዛ ለትራንስፖርቴና እስከጀምር ያልኩትን መድቤ ነበር ሄድኩ። 5 ቀን ነው 4 ቀን ቁጭ ስል አለቀ ብሩ ማለት ነው። ዳዛሩ ይጨምር ጊዜ ብወድቅ ሰባተኛ እነሳለሁ ከዜሮ እዚህ ደውዬ የእህቴ ባል ነበረ ብር የለም አካውንቴ ውስጥ አልቋል፣ ነገ ነው ስራ የሚጀምረው። 2000 ብር አስገባልኝ ብድር። በማግስቱ ስራው ተጀመረ። ከዛ አልሐምዱሊላህ ረብል ዓለሚን ጅማ በጣም የሚሰራበት ሀገር ነው። ወላሂ ህዝቡ በጣም ደስ የሚል ህዝብ ነው። አማርኛ የሚችል ህዝብ ነው። ኦሮምኛ የሚያወሩ አይደሉም። እቃዎች ሁሉ በጣም ነው በቃ ይሸጡት። ቅመሙን አሽትቶት የሚያልፈው የለም። ወላሂ ለማጋነን አይደለም። ከቶቦች ውስጥ ሙስሊም ሀገር ስለሆነ አንድ 5 ፍሬ ምናምን ከሱ ላይም ተሸጠ። አካውንቴ ውስጥ የበለጠ ወደ 70,000 ብር ነው ምናምን ከዛ በላይ ገባ። አልሐምዱሊላህ ረብል ዓለሚን። ጅማ 20 ቀን ቆይቼ በቃ ወደ ቤት ይገባለሁ። አሁንም እዛ ያሉ ነጋዴዎች ምናሉኝ እንዴ እኛ እኮ ጅማ ብንመጣ ለሚዛን ለምትባል ሀገር ነው። ሚዛን ዲማ አጠገብ ነው። ዲማ ወርቅ የሚወጣበት ነው። በጅማ በኩል ቅርብ ነው። ሚዛን ቴፒ ምናምን የምታውቁት ከሆነ አዲስ አበባ መጣሁ። ልጆቼን አየሁ። 2 ቀን አደርኩኝ። ቅመሜን አዘጋጀው። እጣን እናቴ ባዶ እጅሽን ከምትሄጂ አንድ 10 ኪሎ ራሷ ከመርካቶ ገዝታ ይሄንን ይዘሽ ሂጂ ባዶ እጅሽን ከምትሄጂ። ለ10 ኪሎ እኮ በጣም ትንሽ ናት። በ2 ቀን እኮ ነው የሚያልቅ። ሰጠችኝ። በጣም አሪፍ በጣም ማለት ነው። እንዲህ ተቀላቀለ ታውታው ልነግራችሁ አልችልም። ይዤ 10 ሰዓት ከሌሊቱ ባስ ቆርጬ ሚዛን አማን ስገባ ማታ ነው የገባሁት። ይህን ሁሉ ቻሌንጅ አልፌ ነው ለዛሬ የደረስኩት። እችን 3 ዓመት ያላየሁት ታሪክ የለም። ማታውቅበት ሀገር ግን በጣም የክፍለ ሀገር ሰው ምስኪን ነው። በቃ እኔ ድሮም ክፍለ ሀገር ወዳለው ባዛሩ ላይ ደረስኩ። ታሪክ ተቀየረ። እነ ከርቤ ባህላዊ ነገሮች ከሀ እስከ ፐ አቀረኝም ይዤ አቅም የሚችለውን ያህል ማለት ነው። እና እጣኑ እንደነገርኳቸው በአንድ ቀን እንዲሸከሉ አለኝ። በጣም ገዢ ናቸው። ብር እንዲይዘው ነው የሚመጡት ሴቶቹ። ተፈጥሮ ሁሉን የሰጠችው ሀገር ሚዛን የሚያየው ሁሉን ቡና አላቸው። ከፍሩት ከማንጎ ጀምራችሁ አቮካዶ ይሄ የምትሉት ነገር በሙሉ ማር አለ፣ ኮሮሪማ አለ። ምን አረብ ስንቱ ልቀርላቸው። ቆንዶ በርበሬ አለ። ወርቅ ከጎናቸው ነው። ማሻአላህ ማሻአላህ የተፈጥሮ ሀብት ያለባት ሀገር ስለሆነች ህዝቡ በጣም ሀብታም ነው። አገሯ ትንሽ ናት። ብዙዎቹ ጴንጤዎች ናቸው ሚዛን ላይ ማለት ነው። ግን በጣም ነው እጣን የሚወዱ። ቅመሜ እንዲህ አራግፌ በጣም የወደድኩት ሀገር፣ በጣም ያተረፍኩበት ሀገር፣ በጣም ደስታ የተሰማኝ ሀገር ሚዛን ነው። ከዛ ረመዳን ደረሰ። ወደ ቤት የመጣሁ እላችኋለሁ። ልጆቼ ጋር 15 ቀን አረፌ። ከዛ በኋላ ለኢድ ስራ ደግሞ ሻሸመኔ ገባል። ሻሸመኔ ስገባ ሰልጥኜ ሄጄ እጣን ዞሬ መርካቶ ላይ ልጁ ያሳየኝ ገዝቼ ቅመሞቼን ይዤ ሻሸመኔም በጣም ነው የሚሰራው ለረመዳን ሙስሊም ስለሚበዛ በጣም ሰራ።
አልሙኒም ወደ አዲስ አበባ ልምጣላችሁ። ብዙ ክፍለ ሀገር ከዞርኩኝ በኋላ መጨረሻ ላይ ካፒታሌ እያደገ ሲመጣ ከዛ የልጆች መጫወቻ ጌጣጌጦች፣ የሴቶች ቅባት መቀቢያ፣ ማበጠሪያ፣ ቲያራዎች ምናምን በቃ የህፃናት ፖኒተር፣ የተረከዝ ማለስለሻ፣ ካልሲ፣ የሴቶች እቃ የሚባል ነገር ሁሉ ይዤ ጌጣጌጥም ጨምሬ በየሀገሩ ቀበቶ፣ የወንድ የህፃን በቃ ሁሉ ነገር መያዝ ጀመርኩኝ። ስታንዴን እየሰፋ እያሳደግኩኝ ከቦታ ቦታ ግን ከሀገር ሀገር ይለያል የሚሸጡት እቃ። አንድ ሀገር ቀበቶ በጣም ይሸጣል፣ አንድ ሀገር መጫወቻ በጣም ይሸጣል፣ አንድ ሀገር ጌጣጌጥ በጣም ይሸጣል። እንደዛ እያልኩኝ ስሰራ አሁን ልጆቼ ጋር መሆን አስፈለገ። ወደ ዋናው ስመጣላችሁ የቱርኮቹ አዲስ አበባ ሆናችሁ መስራት የምትፈልጉ እንግዲህ ከቱርኮቹ ጋር መስራት ስትፈልጉ ማንኛውም ኤግዚቢሽን እና ባዛር ላይ መስራት ስትፈልጉ ምንም አይነት ንግድ ፍቃድ እና ምንም አይነት ግብር አትጠየቁም። አንድ እሱ ነው ጥቅሙ። ሁለተኛ ነገር ጥቅማችሁ ምንድን ነው? የያዛችሁትን እቃ ሸጣችሁ ነው የምትወጡት። እቃ አመራረጥ ነው እንጂ የሚወስነው። ለምሳሌ የምትሄዱበት ሀገር እጣን የሚወደድ ከሆነ እጣን ትይዛል። ለምሳሌ ነው ቤት እቃ አሁን በየሀገሩ በጣም ነው የሚሸጠው። ማሽኖች፣ የሽንኩርት ማሽን ምናምን እና ብዙ ካፒታል ስለሚጠይቅ ነው እንጂ የቤት እቃ የሚይዝ ሰው ሁሌ ይሸጣል። ኮስሞቲክስን በጣም ነው የሚሸጠው። እቃ አመራረጣችሁ እንጂ ማንኛውም ባዛር ላይ ክፍለ ሀገር የሚሄዳችሁን አዲስ አበባ ሱቅ ከፍታችሁ እንደምትሸጡት አይደለም። ሱቅ ስትከፍቱ ግን ከስተመርን ቁጭ ብላችሁ ነው የሚጠብቁት። ነው ከስተመር ወደ እናንተ ነው የሚመጣው። ባዛር ሲዘጋጅ ግን ወደ ከስተመሩ ነጋዴው ነው የሚሄደው። ስለዚህ ምን አዲስ ነገር አለ ብሎ ስለሚመጣ ከስተመሩ የባዛር ላይ የያዛችሁት እቃ ተሽጦ ነው የሚወጣው። በብዛት መክሰር አለ፣ አያጋጥምም አይደለም፣ ያጋጥማል። ግን ብዙ ጊዜ መክሰር የለም። ቢያንስ ዋናችሁን ይዛችሁ ትወጣላችሁ። በጣም አሪፍ ነው ስራው እና ጠንክሮ ለሰራ ሰው በጣም አሪፍ ነው። ሌላው ልላችሁ የፈለኩት ምንድነው የባዛር ስራ አሁን የአዲስ አበባው የቱርኪው ምን ህግ አላቸው መሰላችሁ? የራሳቸው ህግ አላቸው ያልኳችሁ። አንድ ቦታ ስትከራዩ የእናንተ አይነት እቃ አይመጣም። ያ ጥሩ ነው። ለምሳሌ እጣን ከተያዘ ሌላ ሁለተኛ እጣን አትገባም። ጌጣጌጥ ከያዘች አንድ ሌላ ጌጣጌጥ የያዘች አትገባም። አሁን ለምሳሌ የወንዶች ቀበቶ ሁሉኝ የህፃን መጫወቻ አለኝ። በቀደም ያሳያችሁ እዚህ ልደቱን ሲል ማለት ነው። እሱን መያዝ አልቻልኩም፣ ምክንያቱም የህፃን መጫወቻ የሚሸጥ ስላለ ማለት ነው። ስለዚህ አንድ ነገር ከያዛችሁ ከእናንተ ጋር ሌላ ሰው መያዝ አይችልም። የሌለ ነገር ነው መርጣችሁ የምትገቡት። ለምሳሌ ባዛሩ ላይ የማይሸጥ ነገር ሄዳችሁ ታዩና ጋርመንት ይሁን ምን ይሁን የፈለጋችሁት ነገር ሊሆን ይችላል። ብቻ ባዛሩ ላይ የሌለ ነገር ነው የምትይዙት። ለ12 ቀን ነው የሚሰራው። 30 ሺህ ከፍላችሁ ግን ሰርታችሁ ነው የምትወጡት። ምንም የሚያስፈራ ነገር የለውም። ሁለተኛ እቃ የምትረከቡት ከመርካቶ ነው። ካፒታል በስንት ነው የሚጀምረው ላላችሁን ከትንሽ መነሳት ይቻላል። እኔ ከትንሽ ከዜሮ ከቤቴ ባለ እቃ ነው የጀመርኩት። የእጅ ሙያ ያላችሁ ከሆነ ደግሞ የራሳችሁ ፕሮዳክት ያላችሁ ከሆነ ደግሞ በጣም ምርጥ ነው። ፕሮዳክታችሁን ለማስተዋወቅ ባዛር በጣም አሪፍ ነው። ሁለተኛ እናንተ ብቻ ናችሁ የምትይዙት የራሳችሁ ፕሮዳክት ስለሆነ ለየት ያለ ነገር ነው። ያ ለየት ያለ ነገር ደግሞ ጥሩ ከሆነ ሰው ከወደደው፣ ለምሳሌ አንድ ቅባት ይዘሽ ብትገቢ ለፀጉር ተስማሚ ሆኖ ሰው ከወደደው አንቺ ብቸኛዋ የራስሽ ምርት ነው። ስለዚህ ሁል ጊዜ አንቺ ብቻ ነሽ የምትሸጪው። የመሸጥ እድልሽን በጣም የሰፋ ነው። ማንም ተቀናቃኝ የለብሽም። ምክንያቱም አዳማ ሌላ አንቺ ያልሽውን ሌላ ሰው አያዝ የሚባል ነገር የለም። የክፍለ ሀገሮቹ በፍጹም ትልልቅ ባዛሮቹ እንደ ኤግዚቢሽን ነው። በቃ እኔ መጫወቻ ሊያዝ፣ ቀበቶ ሊያዝ፣ የፈለኩትን ሊያዝ ይችላል። ቅመም ሊያዝ፣ እጣን ሊያዝ፣ ሌላውም እንደዛ። ግን አሁን ይሄ የቱርክ አዲስ አበባ እጣን ከያዝኩኝ እጣን ብቻ ከእቃው ጋር የሚሄድ ነገር ቀበቶና ቦርሳ ምሳሌ ነው ብላሽ የህፃን መጫወቻ ጌጣጌጥ ከሚላኑ ጋር እንደዛ እያለ አልባሳት ከሆነ አልባሳት፣ ቱታ ከሆነ ቱታ እንደዛ፣ ጫማ ከሆነ ኤርገንዶ
ሌላ ቆዳ ጫማ ከሆነ ልክ እንደዛ ነው የምትሰሩት። 30 ሺህ ነው የሚከፈለው። ቀለል ባለ ነገር ልግባ ካላችሁ ደግሞ በአንድ ጠረጴዛ የግማሽ መክፈል ይቻላል እና መግባት ይቻላል። ቦታው ይበቃኛል ከተባለ በ15 ሺህ ነው፣ በ20 ሺህ ያከራያል። እስካሁን በ30 ሺህ ስለተከራየው ግን የሆነ በ20 ሺህ አለ ሲባል ሰምቻለሁ። እሱን ተከራይታችሁ መስራት ትችላላችሁ። በትንሽ ነገር መነሳት ትችላላችሁ። ቀስ እያለ ያድጋል እና ማወቅ የምትፈልጉ መስራት የምትፈልጉት ነገር ካለ የምትመርጡት ነገር ካለ መርካቶ ማን ነጋዴ ነው የሚሸጠው? የትኛው ነጋዴ? እኔ ያለሁላችሁ እኔ ልነግራችሁ ይችላል። እያንዳንዱ የሚሸጠውን እቃ ነጋዴው የት እንደሚሸጥና የት ቦታ እንደሚሸጥ የህፃን መጫወቻ ብትሉ ጌጣጌጥ ብትሉ ሁሉንም ቦታውን አውቃለሁ። ፓንትና ጡት ማስያዣ ላሳያችሁ እኔ ፈቃደኛ ነኝ። እና ስራው እንደዚህ በትንሽ መጀመር የሚቻል ነው። በጣም ጠንካራ የሚያደርጋችሁ ነው። ዞሮ ዞሮ ንግድ ነው፣ በረካ አለው ብያችኋለሁ። በጣም የምታድጉበት የምትለወጡበት ስራ ነው። አሪፍ ስራ ነው። እኔ በጣም ያለኝን ህይወት ቀይሮልኛል። አሁን አልሐምዱሊላህ ረብል ዓለሚን በጣም ገንዘብ ኖሮኝ በደንብ ተንቀሳቅሼ በደንብ አግኝቼ እንድኖር ያደረገኝ ስራ ነው፣ የባዛር ስራ። እና ሰፈሩ የት ነው የበቀደሙን የሚል 2 ቦታ ነው ምናምን ጥያቄ መጥቶልኝ ነበረ። ከሰፈር ሰፈር ይለያያል። ለምሳሌ ለአረፋ የሰራ ነው ቦሌ ሚካኤል ላይ ነው። ከዛ ቀጣይ እንደዚህ በቃ አንዳንድ ቡልቡላ ደህና ሰፈሮች ላይ ይዘዋችሁ ይገባሉ። ቱርኪው አለ ደግሞ ቱርኪው ፊቱን ሲታይ ለገበያ በቃ ዘይቱ እሱ ጋር ብቻ የሚገኝ ነው። ሰው ዘይቱን ይፈልጋል። በሱ ምክንያት ገበያችሁ በዛ ላይ ንግድ ፍቃድ የለ። ያ በራሱ በጣም ገለገል ነው። ከመንግስት ጋር የሚያገናኛችሁ ነገር የለም። እነሱ አክሲዮን ናቸው፣ የራሳቸው ንግድ ፍቃድ ያላቸው። በቃ እናንተ እቃችሁን ይዛችሁ ገብታችሁ ብቻ መስራት ነው የኔ ወዶች። ቪዲዮ በጣም ረዝሞባችኋል አውቃለሁኝ፣ ግን ምን ላድርግ መናገር ስላለብኝ ከኔ ትማራላችሁ ብዬ ያሰብኳቸውን ነገሮች ሁሉ ነው የነገርኳችሁ። እና ውድ ቤተሰቦቼ ማንም ሰው ቢሆን ከትንሽ ወደ ትልቅ መሄድ ይችላል። ዛሬ ብትወድቂ ነገ ትነሻለሽ። ለምን 10 ያትወድቂ? በ11ኛው እንደገና መነሳት አለብሽ። ከዜሮ መጀመር አለብሽ። ተስፋ ቆርጠሽ በቤት ቁጭ ማለት የለብሽም። እኔ ይሄን ነገር ከራሴ ህይወት አላህዬን አሁንም ደግሜ ደጋግሜ አላህን ላመሰግነው እወዳለሁ ሁል ጊዜ ማለት ነው። ይህን ነገር ሳወራ አላህ ነው የረዳኝ። ከኔ ጥንካሬ ከኔ ጥረት ሌላ አላህ ወፍቆኝ ሁሉ ነገር ስለሰራሁኝ አላ ሽኩር ብቻ ነው ከኛ የሚፈልገው። ልጅን ለብቻ ማሳደግ በጣም ከባድ ነው ታውቃላችሁ። ግን አልሐምዱሊላህ ከሰራችሁ ደግሞ ጠንከራችሁ ማሳደግም ትችላላችሁ። መጠንከር ያስፈልጋል እንጂ እና እንድታበረታቱኝ እፈልጋለሁ። ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። ገና ብዙ የምንማማራቸው ነገሮች አሉ። ብዙ ቪዲዮዎች፣ ጥሩ ቪዲዮዎች ይዤላችሁ እመጣለሁ። ሌላም ጊዜ ባዛር በየክፍለ ሀገሩ ስገባ ከእናንተ የሚደበቅ ነገር የለም። በቃ ሁሉን ነገር ይዤላችሁ ነው የምመጣው። እያንዳንዷን ነገር እንድትማሩበት ማለት ነው። ማንም አረብ ሀገር ያለች ነገ ምን ልስራ ብላ እንድትጨነቅ አልፈልግም። ነጋዴ መሆን ትችላለሽ። ነጋዴ ደግሞ የተሳካ ስራ ነው። አልሐምዱሊላህ ወላሂ ንግድን የመሰለ ስራ የለም። እና ውድ ቤተሰቦቼ ለዛሬ የነበረኝ ቪዲዮ ይሄንን ይመስል ነበረ። ቪዲዮውን እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ትምህርት እንዳገኛችሁበት አልጠራጠርም። የኔ ወዶች አበረታቱኝ፣ ላይክ አድርጉልኝ። ቤተሰቤ እንዲያድግ እፈልጋለሁ እና ወዳችኋለሁ። ባይ